አልጋ ለይታችሁ መነጋገር፣ መከባበር፣ መደማመጥና እንደ ድሮ የጋራ ሚስጥርን የግል ሚስጥር አድርጋችሁ በተለይ ስልካችሁ ላይ በማተኮር የጋራ ሚስጥራችሁን ስልካችሁ ላይ በግል ሚስጥራችሁ እያካሄዳችሁ እንደ ድሮ አብሮ መብላት፣ አብሮ መጠጣትና መከባበር፣ መደማመጥ አቆማችሁ አንድ ቤት እየኖራችሁ የተፋታችሁ ያክል ስሜት የምታሳልፉ ባለትዳሮች እንደዚህ አይነት ስሜቶች ሲኖሩ በየቀኑ ዲፕሬሽንና ስትረስ እናንተ ላይ እያሳለፋችሁ ሊሆን ይችላል ማለት ነው። ስለዚህ እነዚህ ነገሮች ደግሞ ከዚህ አልፈው ልጆቻችሁ ላይ ተግዳሮት ይሆናል ማለት ነው። ልጆቻችሁ በእንደዚህ አይነት ሁኔታ ስታሳልፉ ትምህርታቸው ላይ፣ አስተዳደጋቸው ላይ አድጎም ለትዳር ያላቸው አመለካከት በጣም ዝቅተኛ ይሆናል ማለት ነው። ስለዚህ በየቀኑ በተለይ እንደዚህ አይነት ስሜት ከጊዜ በኋላ ነገሮች ከተመቻቹ በኋላ እንደዚህ አይነት ስሜት ተፈጥሮ በየቀኑ ተግዳሮትና በየቀኑ በስትረስ እና በዲፕሬሽን የምታሳልፉ ባለትዳሮች ካላችሁ ይሄ ከእናንተ አልፎ ጤናችሁ ላይ ተግዳሮት ሊያሳድር ይችላል ማለት ነው። ይሄ ደግሞ በአብዛኛው ተጽዕኖ የሚታየው የሚያደርገው ላይ ሰው አይደለም፣ የሚደረግበት ሰው ነው። እንደዚህ አይነት ነገሮች ላይ የሚደረግበት ባል ሊሆን ይችላል፣ ሚስትም ልትሆን ትችላለች ማለት ነው። የስነ ልቦና አማካሪ ባዩ ጌታቸው። መልካም